መንፈሳዊ መነባንብ የዮርዳኖስ አንቺ ሰፊ ባህር የዮርዳኖስ መስክሪ የተጠመቀብሽ የዓለሙ ፈጣሪ ትንቢት መነገሩ በዳዊት ነብይ ድምጽ በወኖች ነው ብሎ በመስከሩ በወኖች ይታያል ብሎ መዘከሩ በዮርዳኖስ መሸሽ ትልቁ ሚስጥሩ የዮርዳኖስ ባህር አምላኩን ማክበሩ በጥልቅ ውሃዎች ላይ ስልጣን አለው ሲሉ አምላክን ማክበሩ ፈርቶ መንቀጥቀጡ ሰዎች ሳይረዱ ወንዙ መረዳቱ የዳዊት ትንቢት ትውልድ መዘንጋቱ ምን ይባላል አሁን እውነቱን መንሳቱ ሰው መዳኑን ንቆ እንዲህ መቅበዝበዙ ዳዊት ለምን ሸሸ ብሎ የጠየቀሽ ባህር ዮርዳኖስ ፈጣሪሽን አውቀሽ እራንቺ ዮርዳኖስ
ኢያሱ የከፈለሽ ሕዝበ እስራኤል ባንቺ ያሻገረሽ ኤልያስና ኤልያብ ደግሞ የቆሙብሽ ለመጎናጸፊያው ከፍለው ያለፉብሽ ነአማን ሲጠመቅ ከለምጽ የነጻብሽ ሰው የሆነ ንጉሥ ባንቺ ሲታይብሽ ይህ ሁሉ ሲደረግ ትግሉ ሲሰምርብሽ ዮሐንስ ሲያጠምቅ መድህን ሲመጣብሽ ራሱን አዋርዶ ባንቺ ሲታይብሽ ወልድ አምላክ በክብር ሲጠመቅ በውስጥሽ እርጥበትሽ ሳይደርቅ እሳቱ ሳይፈጅሽ የዮርዳኖስ ድንቅ ነው ጸንተሽ መገኘትሽ። ይመሰክር ጀመር ዮሐንስ ተደርቶ የእግዚአብሔር በግ መጣ ይኸው ብሎ እኔ አላውቀውም ጥንትም ነበር ደግሞ አለ መሰከረ እውነት ተናገረ በእሳት የሚያጠምቅ ይመጣል እያለ። ታዲያ እንዲህ ሰዎች ሲጠመቁ መድኃኒት ብቅ አለ ከወደ ጥምቀቱ። በዮሐንስ እጆች ሊጠመቅ ፈልጎ ዮሐንስ አዘነ እጅግ ተጸጸተ። አምላክ ሰማይን እንዴት ላጥምቅ ብሎ ጽድቅን ለመፈጸም ወዲህ መጣሁኝ ብሎ ሲያስተምረው መድኃኔ ዓለም ያጠመቀው ጀመር በሽታ መንፈስ። ኢየሱስ ሲጠመቅ በዮሐንስ እጅ ሰማያት ተከፍተው ቃል ሲመጣለት መንፈስ ቅዱስ መጥቶ በራሱ ላይ ሲያርፍ የምወደው ልጄ ይህ ነው ስሙት ተብሎ ሲነገር ከእግዚአብሔር አብ የሥላሴ ምስጢር በዮርዳኖስ ባህር ተገልጾ ነበረ። የአንድነት ምስጢር አንድነት ሶስትነት ያለመከፋፈል ሰዎች ሲጠመቁ በሥላሴ ስም የእግዚአብሔር ልጅነት ያገኙ ነበር። ታዲያ ምን ይባላል? የአሁኑ ትዕቢት ሥላሴ ምንድን ነው ብለው መደፈኑ፣ ኢየሱስ አንድ አካል ፍጡር ነው ማለቱ፣ ልብ ቆሻሻዎች የክርስቶስን ጠር ጆራቸው ተደፍኖ ልባቸው ቢዝል በዮርዳኖስ ታይቷል የአንድነት ምስጢር። የወደደ ይምጣ የጠላ ይመለስ አይከለስ እንደው የዮርዳኖስ እውነት ከባህሮች ተመርጠሽ የዮርዳኖስ የታደልሽ ምስጢረ ሥላሴ የተገለጠብሽ አንቺ ሰፊ ምድር የዮርዳኖስ መስክሪ የተጠመቀብሽ የዓለሙ ፈጣሪ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። እንኳን አደረሳችሁ።